ለራስ ምታትና ለነርቭ ማስታገሻ የተሰራ መድኃኒት የዓለምን ትልቁን የንግድ ግዛት ተቆጣጠረ። በአውሮፓውያን አቆጣጠር በ1886 ጆን ፔንበርት የተባለ የፋርማሲ ባለሙያ ለራስ ምታትና ለነርቭ ማስታገሻ የሚሆን ፈሳሽ መድኃኒት አዘጋጀ። ነገር ግን በፋርማሲ ውስጥ የተከሰተ አንድ ክስተት ታሪኩን ለወጠው። መድኃኒቱ በስህተት ጋዝ ያለው ውሃ ጋር ተደባለቀ። ታዲያ ውጤቱስ? ሰዎች አብደው የሚወዱት መጠጥ ሆነ። ነገር ግን በመጀመሪያ ዓመት ሽያጭ ላይ 9 ብርጭቆ ብቻ ነበር የተሸጠው። እናም ባለቤቱ የነበረው ጆን ገና ከኪሳራ እንደተነሳ መጠጡን $1750 ሽጦ ሞተ። ታዲያ ያ በስተት የተፈጠረ መጠጥ በየቀኑ 1.9 ቢሊዮን ምርቶቹ የሚጠጡበት የዓለም ንጉስ እንዴት ሊሆን ቻለ? ከሱ በፊት ግን አብዛኞቻችሁ ሰብስክራይብ ሳታደርጉ ነው እየተመለከታችሁ ያላችሁት። ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጀመሪያዋ ኮካኮላ በ5 ሳንቲም የተሸጠው በአትላንታ የሚገኘው ጃኮብ ፋርማሲ ውስጥ ነበረ። መጠጡንም የገዛው አንድ አስተዋይ ነጋዴ አሳ ቻንድለር ይባላል። ታዲያ ኩባንያውን እንደተቆጣጠረ ወዲያውኑ የኮካኮላን አሰራር ሙሉ ለሙሉ አቃጠለ። እናም ይህንን የኮካኮላ አሰራር ለጥቂት ሰዎች ብቻ አስተላለፈ። ዛሬም ቢሆን ያ ሚስጥር በአትላንታ ውስጥ በሚገኝ ግዙፍ የብረት ካዝና ውስጥ በጥብቅ ተቆልፎ ይገኛል። እናም ቻንድለር ነፃ ኩፖኖችን ለሰዎች በመስጠት ቋሚ ደንበኞችን ማፍራት ቻለ። በመቀጠል ሚስጥራዊ ሲረፕ በማዘጋጀት ለሌሎች ፋብሪካዎች ፍራንቻይዝ ወይ ደግሞ በመሸጥ ስትራቴጂ ተከተለ። ታዲያ ይህ ስትራቴጂ ያለምንም ትልቅ የፋብሪካ ወጪ ኮካኮላ በዓለም ዙሪያ እንደ ሰደድ እሳት ተስፋፋ። በ1915 ተፎካካሪዎች መጠጡ መኮረጅ ሲጀምሩ ኮካ ዓለምን ያስደነገጠ አንድ ውሳኔ አስተላለፈ። አንድ ሰው በጨለማ ውስጥ በእጁ ቢዳስስ እንኳን ወይም የኮካኮላ ጠርሙስ ተሰብሮ ወለል ላይ ቢወርቅ እንኳን ቁርጥራጩን አይቶ ኮካኮላ መሆኑን የሚለይበት ልዩ ቅርጽ ሰሩ። እናም ታዋቂውን የተጠማዘዘ የመስታወት ጠርሙስ ወይም ደግሞ ኮንቱር ቦትል ተወለደ። ነገር ግን በ1985 የኮካኮላ ኩባንያ አንድ ስህተት ሰራ። ተፎካካሪው የነበረው የፔፕሲ ኩባንያ ገበያውን ሲቀድሙ በድንጋጤ ለረጅም ዓመታት ሲከተለው የነበረውን አሰራር ቀይሮ ኒው ኮክ በሚል አዲስ ጣዕም አስተዋወቀ። ውጤቱ በጣም አሰቃቂ ነበረ። የኮካኮላ ተጠቃሚ የነበሩት ደንበኞች በየመንገዱ ሰልፍ ወጡ። እናም ኮካኮላን በደብዳቤ አጨናነቁት። ከ79 ቀናት በኋላ ኮካኮላ የቀድሞውን ጣዕም በኮካኮላ ክላሲክ ስም ለመመለስ ተገደደ። ታዲያ ይህ ለውጥ ያልታሰበ ነገር ይዞ መጣ። ህዝቡ ለኮካኮላ ያለውን ፍቅር አሳይቶ የሽያጭ መጠኑ በእጥፍ ጨመረው። ዛሬ ኮካኮላ ከ500 በላይ ብራንዶች ባለቤት ሆነ። በዓለም ላይ ከውሃ ቀጥሎ ሁለተኛ በጣም ታዋቂ ቃል ለመሆን በቅቷል። ታዲያ በስህተት የተጀመረ ይህ ታሪክ አንድ የሚያስተምረው ነገር አለ። ትልቅ ስኬት የሚመጣው ከደፋር ውሳኔዎችና ከስህተት ለመማር የሚያበቃ አእምሮ ነው። እናንተስ የኮካኮላ ታሪክ ይበልጥ ያስደመማችሁ የትኛው ክፍል ነው? እስኪ ሐሳባችሁን በኮሜንት ሴክሽን ላይ አሳውቁኝ። የዛሬ ቪዲዮአችን ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ቻው።